ለጀማሪ ልጆችና እንዲሁም ለጀማሪ ኤጀንቶች በደንብ አሳያቸዋለሁ ማለት ሁለቱንም ፓርት 1 ፓርት 2 አድርጌ በተናጠል አሳያቸዋለሁ። ምክንያቱም አንዳንድ ኤጀንቶች የኔ አይሰራም ወይም ደግሞ የኔ ሊንክ የት ነው የሚገኘው የምትሉም አላችሁ። እንዲሁም ደግሞ በተለይ ለጀማሪዎች ከሆነ ደግሞ ጀማሪዎች ያው ሊንክ እንደማይኖራችሁ ይታወቃል። ስለዚህ በምን መልኩ ነው የምንቀይረው ከሱ እንጀምራለን ማለት ነው። አሁን ተከታተሉኝ። ቻናሉን ሰብስክራይብ፣ ላይክ እና ሼር አድርጉት ለሌሎችም ጠቃሚ ስለሆነ ማለት ነው። ደግሜ እየሰራሁት ነው በነገራችን ላይ። ስለዚህ አሁን ቀጥታ ወደ ፖፕ እንገባና ፖፕ ላይ ገብተን ፖይንታችንን እንነካለን ማለት ነው። ፖይንታችን ከመግባታችን በፊት ምንድነው የምናደርገው? ለምሳሌ ጀማሪ ናችሁ ብለን እንውሰድ። ጀማሪ ከሆናችሁ እዚህ ጋር አንድ ሀሳብ አለ። እዚህ ጋር ማወቅ ያለብን ነገር አለ። እዚህ የሜሴጅ ቦታ ላይ እንደምትመለከቱት ይቺን የሜሴጅ ቦታ በደንብ ተከታተሉኝ። እዚህ ጋር ሜሴጅ ቦታ ግቡ። ምክንያቱም ከኤጀንት ከራሳችሁ ኤጀንት ሊሆን ይችላል የኤጀንት ሊንክ ይላክላችኋል። ስለዚህ ያ ኤጀንት ሊንክ እዚህ ጋር እንደምትመለከቱት ከሌላ ሰው ሊንክ ልክ ያለው ማለት ነው። እዚህ ራኒ ከሚል ሊንክ ልክ ያለው በቀስት ያመለከትኩት እሱ ጋር እገባለሁ ማለት ነው። ሊንክ ለመውሰድ ይቅርታ። እዚህ ጋር ያው ሊንክ ተቀምጦልኛል። ሊንኩ ይሄ የምትመለከቱት ዝብርቅርቅ ያለ ቁጥር ፊደል የሆነ ሊንክ ነው። ሊንክ ወይም ደግሞ መገናኛ እንደ ድልድይ የሚጠቅመን ፖይንቱን ወደ ኮይን የሚቀይርልን ሊንካችን ነው። ኮንትራክት አድሬስ ይባላል በሌላ አባባል ማለት ነው። ይሄንን ጫን አርጋችሁ ነው የምትይዙት። እንደዛ አርጋችሁ በጣታችሁ ጫን አርጋችሁ ስትይዙ እነዚህ 3 አማራጮች ይመጡላችኋል ማለት ነው። ማለት እዚህ ጋር ሪፕላይ ይላል። አንዳንድ ጊዜ ያው የምትቸገሩ ስላላችሁ ነው እንግዲህ እንደዚህ እንትን ምለው ሪፕላይ፣ ኮፒ እና ዲሌት ይላል። ስለዚህ እኛ ኮፒ የምትለው መካከል ላይ ሁለተኛ ላይ ያለችው ነው ነካ ስናረጋት እንደዚህ እንደምታዩት ኮፒ ይልናል ማለት ነው። ከዛ በኋላ እንወጣለን። ባክ እንልና እንወጣና ፖይንታችን ጋር እንሄዳለን። ፖይንታችን ላይ አንድ ጊዜ ስንነካው የሚመጣልን በደንብ ተከታተሉኝ። ምክንያቱም በደንብ ከመመልከት ወይም ነው ከማየት እንደዚህ ይመጣላችኋል። አሁን ቀጥታ እዚህ ይቺን ዊዝድሮው ናው የምትለው ወይም ደግሞ በአማርኛ አሁን ያውጡ የምትል ነገር ትመጣለች። እዚህ እሷን አንድ ጊዜ ነካታለሁ ማለት ነው። እሷን ስንነካ እንደዚህ አይነት ምልክት ይመጣል። አሁንም ልብ ብላችሁ እዚህ ጋር በደንብ ተከታተሉኝ። እዚህ ይኸውላችሁ እዚህ ጋር 2 ቀስቶች ፊት ለፊት ተዘዋዙረው ወይም ደግሞ ከዚህ ቀደም ካደረጋችሁ እዚህ ጋር USDT የሚል አለ። ወይም እዚህ 3ኛው ቀስት ላይ ሜተድ ኦፍ ዊዝድሮው ነው የሚለው ይመስለኛል። አዳዲስ ስትሆኑ እሷን አንድ ጊዜ መንካት ነው ባዶ ቦታው ላይ ማለት ነው። ወይም ደግሞ እዚህ ጋር ባዶ ቦታው ያያችሁ በቀይ የማረግበት ይሄ ማከብላችሁ እሱ ላይ አንድ ጊዜ ነካ ስታረጉት ይከፍትላችኋል ማለት መሀሉን ብቻ ነው መንካት ነው። እንግዲህ ይሄ ለጀማሪዎች ነው ብያችኋል። እዚህ ጋር እንደምታዩት ዝርዝር ያሉ የባንክና የተለያዩ የውጭ ሀገር የገንዘብ መመንዘሪያ ዘዴዎች አሉ። እኔ አሁን ለምሳሌ መጀመሪያው ላይ ኮይን ነው የፈለኩት እንደነገርኳችሁ ወደ ኮይን ለመቀየር ነው። ምክንያቱም ከባንክ ይልቅ ኮይን መቀየሩ የተሻለ ነው ብያችኋለሁኝ። እሱን ለመጠቀም USDT የምትለዋን USDT TRC 20 የምትለዋን ምናልባትም እንደዚህ ባይንድ ልትል ትችላለህ። እንደዚህ ባይንድ የምትለዋን ነገር ልትመጣላችሁ። የኔ ቪው ያለው እዚህ ጋር ቪው ነው አይደል የምትለው ቪው ነው የምትናኩት ለሌላ ጊዜ ማለት እናንተ የምትፈልጉትን ቪው የምትለው ወይም ደግሞ ባይንድ የምትለዋን አያችኋት። እዚህ ጋር ባይንድ ትላለች፣ እቺኛዋን ባይንድ ትላለች፣ ባይናንስ፣ ቴሌብር እነዚህ ባይንድ የምትለዋን ነገር ነው መንካት ያለብን ማለት ነው። ከዛ በኋላ እኔ ቪው የምትለዋን ልንካ። ምክንያቱም አሁን ኮይን ነው የፈለኩት ብያችኋለሁ ስላገናኘት ቪው የምትለዋን እዚህ ጋር እሷን ነካና ወደሚወስደኝ ተከታተሉኛላችሁ ማለት ነው። ይሄው ቪው ስል እንደዚህ ምን አመጣልኝ? ፓስወርድ። አዲስ ከሆናችሁ እዚህ ፓስወርድ ላይ አዲስ ነው የምታስገቡት፣ ምንም ችግር የለውም። አዲስ እምቢ እንኳን ቢላችሁ ፎርጌት ትሉና የፊት አሻራችሁን ሲያይ ያሳልፍላችኋል ማለት ነው። በዛው እግረ መንገድ ማወቅ ያለባችሁ። ስለዚህ እኔ አሁን እዚህ ፓስወርዴን አስገባሁለት ማለት ነው። አውቶማቲካሊ እንደዚህ ያመጣል። እዚህ ጋር በደንብ ተከታተሉኝ። እዚህ ጋር ምንድነው የሚመጣላችሁ? ሰሚት ከሚለው ከፍ ብሎ ኮንትራክት አድሬስ ይላል። TBSJ F1 ይላል። ይሄ የቅድሙ ምንድነው ኮንትራክት አድሬስ እዚህ ጋር ነው ፔስት የማደርገው። ለምሳሌ ዝም ብዬ ጥርግ አድርጌ ላጥፋውና ላሳያችሁ። በኤክስ አንድ ጊዜ እንደዚህ አጠፋዋለሁ። ይሄው ባዶ ሆነ ማለት ነው። ቅድም የነበረው አድራሻ አሁን ባዶ ሆኖልኛል ማለት ነው። እዚህ ጋር ፕሊስ ኢንተር ይለኛል። ስለዚህ እሱ ላይ ጫን ብዬ ሲይዝ ቅድም ኮፒ ያደረግነው ፔስት የሚለው አያችሁት? ፔስት የሚለው ይመጣላችኋል ማለት ነው። ፔስት የሚለውን ጫን ስትሉት እንደዚህ ያመጣላችኋል። ቅድም የነበረው
ሊንክ ሌላ ነው፣ የአሁኑ ሌላ ነው ማለት ነው። የቅድሙ የራሱ ነው የኤጀንት አካውንት ስለሆነ፣ ይሄ ደግሞ ለእናንተ ለማሳየት ከሌላ ኮፒ ያደረግኩት ነው ማለት ነው። ከዛ ምን ይቀጥላል? እዚህ ጋር ሰሚት የምትለዋ ሰማያዊ ጽሁፍ እንነካዋለን ማለት ነው። ምክንያቱም አስቀምጠናል። እንደዚህ ሲመጣ ይሄኛው ቼክ አድርጎ ሲጨርስ አክቲቭ ይሆናል። ይኸው አክቲቭ ሆኖልናል። እሱን አንድ ጊዜ እንነካዋለን ማለት ነው። ከዛ በኋላም ይመጣልን ይሄ ይመጣል። ደግሞ ወደ ኋላ የመለሰን ይመስለናል አይደለ? አሁን ፋይናሊ ወደ ዊዝድሮው ነው የምትለው ሁለተኛ ስቴፕ። ቅድም ዩኤስዲቲ እና የነካ ነው መጀመሪያ ላይ ዊዝድሮው ከነካን በኋላ ሁለተኛ ላይ ደግሞ አሁን ይሄን ዊዝድሮው ነው የሚለውን እንነካለን ማለት ነው። አንድ ጊዜ ስንነካው ይሄን ያመጣልናል። ጀማሪ ስንሆን እንዳንሳሳት። አሁንም እዚህ ጋር ዊዝድሮ አማውንት ይልና እኔ አሁን $43 ምናምን ያሳያል አይደል? $43.14 ያሳያል። እዚህ ፕሊስ ኢንተር የምትለዋ ላይ ሚኒመም አማውንት $10 ነው የሚያሳየን። አያችኋት? $10 ጽፍ ያለሁኝ አይደለ? እዚች የዶላር ምልክቷ ጋር። ከዛ በኋላ ምንድነው የምናደርገው? ሰሚት የሚለውን እዚህ ታች ላይ እናትመጣና እዚች እናስገባለታለን ማለት ነው። ሰሚት እንለዋለን። ይሄው እንደዚህ ያመጣላችኋል። አያችሁት አይደለ? እዚህ ጋር የዶላር አማውንታችን፣ እዚህ ጋር ደግሞ ኮንፊርም ይለናል። ኮንፊርም ስናደርገው አሁን ኦልሬዲ ወደ ምንፈልገው ኮይን ይቀይርልናል። ወደ ኮይን ይቀይርልናል ማለት ኮንፊርም አረጋግጡልኝ እያለሁ በቃ ጨረስ። ከዛ በኋላ ያለው ኮይናችንን ወደ ምንፈልገው ሰው ለምሳሌ እኔ አሁን ወደ ተሰጠኝ ሊንክ ይሄድልኛል ማለት ነው። $10 ወይም ደግሞ 100,000 ፖይንታችን ወደዛ ይሄድልኛል ማለት ነው። በዚህ መልኩ ይሄ ኤጀንት ሳትሆኑ በተለይ ጀማሪ ስትሆኑ የምታገኙት ስቴፕ ነው ማለት ነው። ቀጣዩ ደግሞ ፓርት 2 ላይ ኤጀንት ስትሆኑ ደግሞ እሰራዋለሁኝ። ለአሁን የነበረን ቆይታ ይሄን ይመስላል። መልካም ጊዜ ይሆንላችሁ። ኮሜንት ካላችሁ ኮሜንት መጻፊያው ላይ በማስቀመጥ ጥያቄዎቻችሁን መመለስ ይቻላል ማለት ነው። በጣም አያስቸግርም። ባንክም ከሆነ ይሄንን ስቴፕ ነው የምትከተሉት። መልካም ጊዜ ይሆንላችሁ።